በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ከሁላችን ጋር ይሁን። እንደምናላችሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እስኪ የማማተብ ጥቅሙ ምንድነው ብለን ምክንያቱም የጀመርነው ወይንም መጀመሪያችን ያደረገው በምንድነው በማማተብ ነውና ማማተብ እንግዲህ 9 ጥቅሞች አሉት። ማማተብ ጉዳት የለውም። ከዛ ከ9 ጥቅሞቹ በትንሹ ማለት ነው እነዚህ 9 ጥቅሞች በትንሹ ናቸው። አንደኛው ማማተብ ጥቅሙ ምንድን መሰላችሁ? ማማተብ ሰውን ወደ እግዚአብሔር ምን ይሏል? ያቀርበዋል። ሰው የሚባለውን ነገር ወደ እግዚአብሔር ምን እንዲሏል? ይረዳዋል፣ እንዲቀርብ። ከዛስ አንደኛ ማለት ነው። ሁለተኛው ደግሞ ከኃጢአት ይጠብቃል። ምን ማማተብ እያያችሁ ነው። መጀመሪያ ወደ እግዚአብሔር እንድንቀርብ ያደርገናል። ከዛ ከኃጢአት ይጠብቀናል። ሁለተኛው ደግሞ ከምናል ከኃጢአት ይጠብቃል። ሶስተኛው ደግሞ መንፈሳዊ ኃይል ምን ይላል? ያመጣል። መንፈሳዊ ኃይል የሚባል ነገር አለ። ያንን መንፈሳዊ ኃይል ማማተብ ምን ይላል ማለት ነው? ያመጣል። አራተኛ ደግሞ ልብን ምን ያለ ያነጻል። ይሄ ንጹህ ልብን ይሰጣል። ንጹህ ልብ መንፈሳዊ ኃይል ከሰጠን፣ ንጹህ ልብ ከሰጠን፣ ከኃጢአት ካነጻን፣ ወደ እግዚአብሔር የሚያቀርበን ከሆነ ለምን አናማትብም? ማማተብ ነው እንጂ ሁሉ ጊዜ ማለት ነው። ጸሎት ስናደርግ፣ ስንበላ፣ የሆነ ነገር ምንም ስራ ስንጀምር፣ ሁሉን ነገር ስናደርግ ማለት ነው ማማተብ። አምስተኛው ደግሞ የስጋን ፍላጎት ያስገዛል። ይሄ ስጋ ልብላ ልጠጣ ኃጢአት ልስራ ሰው ጋር ክፉ ላድርግ የሚለውን ያንን ምን ይላል ማለት ነው? ያስገዛል። ለምን ለመንፈሳዊ አካላችን ወይም ለነፍስ ማለት ነው። ለነፍሳችን ምን ይላል? ያስገዛል። ይሄ ስጋዊ አካላችንን ለነፍሳችን ምን ይላል? ያስገዛል ማለት ነው። ስድስተኛው ደግሞ የጸሎት ህይወት ምን ይላል ማለት ነው? ያጠነክራል። የጸሎት ህይወታችንን ምን ይልናል? ያጠነክራል። አንድ ሰው በጸሎት ከደከመ ምን ይላል ማለት እንዲጠነክር፣ እንዲበረታ፣ የመንፈስ ቅዱስ እርዳታ እንዲያገኝ ያደርገዋል። ሰባተኛው ደግሞ ትህትናን ያመጣል። የሚያማትብ ሰው ይጾማል፣ ይጸልያል፣ ያስቀድሳል፣ ምጽዋት ይሰጣል፣ ሁሉን ነገር ያደርጋል። ምንድነው ማማተብ? ምንድነው ማለት በር ነው ማለት ነው። በር ከሆነ በበሩ ስንገባ ወደ አዳራሹ እንገባለን ማለት ነው። ስለዚህ ትህትናንም ይሰጠናል። ትህትና የሚባል ትልቅ መሰረትን ይሰጠናል። ስምንተኛው ደግሞ ሰላምና ደስታ ያመጣል። የሚያማትብ ሰው ይጾማል፣ ይጸልያል። በዚህ ውስጥ ደግሞ ሰላምና ደስታን ያገኛል። አንዳንዱ ሰው ብር አግኝቶ ምንም የማይደሰት አለ። ግን ማማተብ ሲያማትብ ግን በር ነው ማማተብ ብለናል። ከዛስ ወደ ቤቱ ሲገባ ምን ያገኛል ማለት ነው? ደስታን፣ ሰላምን ያገኛል። ይሄ ደግሞ ሰላም ደግሞ የሚጠፋ አይደለም፣ ዘላለማዊ ደስታን ነው የሚያገኘው። እሺ 9ኛና የመጨረሻው ደግሞ ሰው ለመንግስተ ሰማያት ምን ይላል ማለት ያዘጋጃል። ሰው ለመንግስተ ሰማያት ያዘጋጃል። ምን አልን ቅድም? በር ነው አላ። የሚያማትብ ሰው ይጾም